ይሴብሕዎ መድኃኒነ እግዚአብሔር ወኪሩቤል ይኸው ተመሳሳይ ቡባይ እዚህ ጋር ወሰጠጠ አሁን ሌላ ወሰጠጠ። ይሄ እነዚህም ብታዩ ተመሳሳይ ዜማ ነው ያላቸው። ለምን ተመሳሳይ ሆነ? እንግዲህ በምልክቱ ምክንያት። ስለዚህ ዜማ ያለ ምልክት ምንም በሉት በቃ በምልክት ካልተማራችሁ ዜማ አይባልም እንደኔ ማለት ነው። ምክንያቱም ዜማውን ተረሱታላችሁ። ምልክቱን ካስታወሳችሁ ግን መዝየም ስለምትችሉ ማለት ነው። ስለዚህ ይሄንን ማን ነው የሚለው? ካህኑ ነው የሚለው። ይሄ ነገር ካለቀ በኋላ ነው ወደ አሁኑ በቅዳሴ ጊዜ ቅዱስ የሚባል ኪዳን ማለት ነው። ስለዚህ በደንብ ለማስረዳችሁ እስከ መጨረሻው አብራችሁ ቆዩ። እሺ ምልክቶቹን በደንብ ለማብራራት እሞክራለሁ። አዲስ ምልክት የለም። እሺ እንዴት ነው የምለው? ሱራፌል እንግዲህ ካህኑ ነው እያለው እንደዚህ ዝቅ እያለ ይሰግድ ሎቱ እያለ ሱራ ዶት ምልክት ፌል ቀ የሚለው ምንድነው? ሲምቦሊካሊ የሚወከለው በቀ ነው። ዜማው ማለት እንትኑ እንዴት ነው? አጥመቀ ነው። ዜማው እንዴት ነው? አጥመቀ ከሆነ ሱራፌል ወደሚለው እንወስደዋለን። ዜማው ግዴታ የዚህ ሱራፌል የሚለው ያለው ዜማ የዚህን የምልክቱን ዜማ ስለማይለቅ ማለት ነው። ይሰግድ ዱሎቱ ይሰግድ ተጫንኩት ዱሎቱ ወኪ ሩቤል ይሴብሕዎ ይጸርሑ እንዘ ይብሉ ቅዱስ እግዚአብሔር በአእላፍ ወክቡር በውስተ ረበዋት አንተ ውእቱ ዕጣን ኦ መድኃኒነ እስመ መጻእከ ዋዳንከነ ተሳሃለን። አሁን እንግዲህ እንዴት እናብራራው ምልክቱ? አሁን እንግዲህ እቺን ነግሬያቸዋለሁ። ሱራፌል ሱራ ይቺ ይረከረካል። ሱራ ሁለት ረከረ ፌል ይቺ አጥመቀ ይሰግድ ሁለቱ ይሰግድ ጫንዋለሁ። ለምን ይቺ ድፋት ምልክታል። ይሰግድ ሁለቱ እየሰገዳችሁ ካህናት ይሰግድ ሁለቱ የምታዜሙት ማለት ነው በቅዳሴ ጊዜ። ወኪ እንግዲህ እቺ 30 እስካለች ድረስ ኪላይ ይችን ድምጽ አሰምቼ መሄድ አለብኝ። ምን ብዬ ወኪ ሩቤል ይቺ ደረት ነገር ሩቤል ቡበይ። ስለ ምልክቶች ብዬ የሰራሁትን ቪዲዮ ወደኋላ ብትመለከቱ በጣም መልካም ነው። አሁን እነዚህ ቡበይ 30 በእንቆሰን ፔር አይኑ እያልኩ የሰሯቸው ማለት ነው። ወኪ ሩቤል ቡበይ የሚለው ይሴ ደረት ይሴብሕዎ ወሰጠጠ። እንግዲህ ይህን ተምረናል። ስግዱ የሚለው የዲያቆኑ የካህኑ ደግሞ ሰብሕዎ የሚለው እዚያ ጋር ወሰጠጠ ተማረናል። ይጸ 30 መጣቸው። ወኪ ይጸ ተመሳሳይ 30 ይቺ የግዕዝ ቁጥር ናት። እንግዲህ ወኪ ይጸ ሁለት እንዘ ይብሉ። ይሄ በበ ማለት ሐዋርያቲሁ ከበበ የሚል ሐዋርያቲሁ ከበበ ግራርዳዩ ሐጸበ። እንግዲህ የሆሳዕና ታውቁታላችሁ ማለት የጸሎተ ሐሙስ የሚባለው ይሄ
እንዘ ይብሉ ይጸርሁ እንዘ ይብሉ ቀዱ ቀብዬ ደረት ቀብዬ ትንሽ ደረት ሰጥቼ ይሄ ናና ኑ ማለት ነው። አሁን እዚህ ነው ማለት ነው። ቅዱስ ናሁ ንዜኑ የሚለው ማለት ነው። ይሄ ናሁ ንዜኑ ማለት ነው። እንግዲህ ይሄ ምልክት ከዚህ በኋላ እንዳይጠፋችሁ በሌላ ዜማም ካለ ይሄ ነው። ቅዱስ አሁን ይችን እንግዲህ ተመልከቱ። አንድ ሰው አሁን ይሄን ሚዲያ የሚከታተል ሰው ይሄን አዚምን ሊብለው እንዴት ነው ማዜም የሚችለው? አሃ ይቺ ቡበይ የምትባለው ምልክት እኮ ቡበይ የሚል ዜማ ነው ያላት የተሰጣት ውክልና ቡበይ የሚለው ከሆነ ቅዱስ እንጂ ቅዱስ ሌላ ነገር ሊያወጣ አይችልም። ቅዱስ ማለት አለበት። ምክንያቱም ቡበይ የሚለው ምልክቱን አጥንቷል መጀመሪያ። ቅዱስ እግዚአብሔር ወሰጠጠ እንደዚህኛው ይሴብህ ወሰጠጠ ነው። እዚህ እግዚአ ደረቷ ብሔር ስግሩ እንዳለው ብያቸው ባባ ጫርኩት ባባ አእ ባባ ላፍ ቡሩክ 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 ይቺ ቡሩክ ባባ ላፍ ወክ ዮሴፍ ከዚህ በኋላ እንደ እስራኤል ምልክት ሆና ታገለግላለች ብዬ ዮሴፍ ጋር ወደ ክፍል 4 አካባቢ ይመስለኛል ዩቲዩብ ላይ ፖስት አድርጌዋለሁ። ይቺ ምልክት ዮሴፍ ወክ ጨረትና ደፋል ወረ ዮሴፍ ወኒቆዲሞስ ከተባለው ከዚያ ነው የተወሰደች። ከዚያ በውስተ ረበዋት ይሄ አንበር ነው። በው ደረት አንተ ውቱ ተደገመ። ይኸው ናሁ ንዜኑ ይኸው ቅዱስ ቅዱስ ብያለሁ። ይሄም ከዚህ አይወጣም። ለምን? ምልክቱ ናሁ የሚለው ማለት ነው። ስለዚህ እንዴት ነው የምለው? አንተ ውእቱ እዚች ጋር በተለይ ካህናት ጥንቃቄ የምታደርጉ ጣሌት እንጫናታለን። ይኸው ድፋት ምልክት አለ። እጣን መጨረሻ 30 እጣ ካልክ በኋላ ን ምላት 30 የምትለዋን ታመልክታለህ። እጣን ይኸው ቡበይ ቅዱስ እዚህ ጋር ወኪሩቤ ሩቤ የምትለዋን ነገር ለማመልከት ኦ መድኃኒነ ወሰጠጠ እስመመ ጻሬ እንጫነዋለን። እስመመ ደረቷ ጻይከ እስመመ ጻይከ 30 ጻይከ ምለው 30 አጨራርሱ ዋዳን ከነ ይሄ ወፋይሙኒ ማለት ነው። ተሳሃ ተደረቷ ተሳሃለን ጨረሱ። አሁን አጠቃልለዋለሁ። አንዲ ባዶውን ዜማ እንዴት ነው የምለው? ሱራፌል ይሰግዱ ሎቱ ወኪሩቤል ይሴብሕዎ ይጸርሑ እንዘ ይብሉ ቅዱስ ቅዱስ እግዚአብሔር በኀበ አእላፍ ወክቡር ይቺ ይዘት በኀበ አእላፍ ላላይ ትንሽ ገታ አድርገዋለሁ። የሆነ ስቶፕ ነገር አለች፣ ስቶፒንግ የሆነች አለች። ወክቡር ዮሴፍ በውስተ ረበዋት
አንተ ውእቱ ዕጣን ጣሌ እንጫናለን። ኦ መድኃኒነ እስመ መጻእከ ወአዳንከነ ተሳሃለን። በዚህ ልክ ነው። ወስብሐት ለእግዚአብሔር። ቪዲዮውን ላይክ ሸር አድርጉት።